ዛሬ ደግሞ የአዳም ረታ አድናቂዎች እስኪ ሰብሰብ በሉ። እንግዲህ ከሌሎች አንጋፋ ደራሲዎች ጋር ገና ወጣት እያለ በ1990 ከታተመችው ጭጋግና ጠል ላይ ያዋጣትን ስቶሪ እናነባለን ማለት ነው። ዘላን የምትለውን በቅድሚያ ግን መጽሐፉ ላይ የአንድ ገጽ የአዳም ረታ ማስተዋወቂያ አለች። እሷን እናነብ። አዳም ረታ በ1950 በአዲስ አበባ ከተማ ተወለደ። በትምህርት ዓለም በጂኦግራፊ የመጀመሪያ ዲግሪውን ከአዲስ አበባ ዩኒቨርሲቲ ተቀብሏል። ሁለተኛ የማስተርስ ዲግሪውን ደግሞ በውጭ ሀገር አግኝቷል። የሚጽፈው በአብዛኛው አጫጭር ልቦለዶችን ቢሆንም ግጥሞችንም ይጽፋል። ከዚህ ቀደም በተለያዩ መጽሔቶች ላይ ግጥሞቹ ታትመዋል። ያልታተሙ ግጥሞችም አሉት። አጭር ልቦለዶቹን በተለያዩ መጽሔቶች ለአንባቢ ያቀርባል። በመጽሐፍ ከሌሎች ደራሲያን ጋር አባ ደፋርና ሌሎች አጫጭር ታሪኮች በሚለው የአጭር ልቦለድ መድብል ውስጥ ስራዎቹን ለህትመት አብቅቷል። ከዚያም በ1981 በግሉ ማህሌት የተሰኘውን የአጭር ልቦለድ መድብል አሳትሟል። ከዚያም ሌላ ብዛት ያላቸው ያልታተሙ አጭር ልቦለዶችና ግጥሞች አሉት። ከአዳም ረታ ያልታተሙ አጫጭር ልቦለዶች መካከል ዘላን ለዚህ መድብል ተመርጧል ይላል እና ዘላንን አብረን እናነባለን። ዘላን ተሻለ አደፍርስ በግንቡ ላይ በእጆቹም በእግሮቹም እየዋጠጠ ወጣና አንድ ክንድ ያህል ወደ ጎን ስፋት ያለው ቦታ አግኝቶ ተጋደመ። አጠገቡ የቆሙት የጽድ ዛፎች ቅርንጫፎቻቸውን እያወናጨፉ ባሌ የሚደንሱ ሎጋ መናፍስት ይመስላሉ። የግንቡ ቅዝቃዜና ሻካራነት በአንድ ጎኑ አላስተኛለው። በሆዱ ተንጋለለና ፊት ለፊቱ ተመለከተ። በአጥሩ በር መግቢያ ዳርና ዳር የተተከሉት የደረቀ እምባ የሚመስሉ መስታወት የለበሱ አምፖሎች ጨለማ ውስጥ ጥቁር ካባ ተሸፍኖ ብቻውን እንደሚሳብ የጋኔን ዓይን ያበራሉ። ሙቅ ፈሳሽ ከልቡ ስር ወደ ሆድ ዕቃው በቀጭኑ የሚንጠባጠብ መሰለው። ዓይኖቹ እምባ ፈለቁ። ከጓደኞቹ ጋር ተሰብስቦ የሚያወራው የሰይጣኖች ታሪክ ትዝ አለው። ምናልባት ከአጥር ግቢ ውስጥ ረጅም ጥቁር ነገር በቀስታ እየተራመደ በሚያቃጥል ጅራፍ ጀርባው ላይ ቢገርፎስ? ቁጭ አለ። ከኋላው መጥቶ ቢገርፎስ? ቆመ። ዙሪያውን በፍርሃት እየዞረ ተመለከተ። ጸጥታ ብቻ ነው። ቡናና ቃጫ ጭነው የሚያልፉ ከወልቂጤ የሚመጡ የጭነት መኪናዎች ብቻ ይሰማሉ። አንዳንዴ ውሾች ይጮሃሉ። ተመልሶ ተጋደመ። እርጥብ የጥቅምት ሌሊት ከእንቅልፉ ቀሰቀሰው። እንደ ማንኛውም ቀን ፀሐይ የምትወጣበት የምስራቅ ሰማይ ነጥቷል። ልብሱ በጤዛ ረጥቧል። ዙሪያውን ቀና ብሎ አየ። ቤቶች በየቦታው ሲከፈቱ ድምፅ ይሰማል። አንዳንድ ማር ቤቶች ይጨሳሉ። እንደ ራበው አወቀ። ከተቀመጠበት ግንብ ወርዶ እግሩ ወደ ጣለው መሄድ ጀመረ። ቤቱን ከሩቅ እያየ ቆመ። የፊት ለፊቱ በር አልተከፈተም። ነጭ ጤስ ከቤቱ ጓሮ ይፈልቃል። ትኩስ ሻይና ዳቦ ማግኘት አለበት። ወደ ቤቱ ጓሮ በቀስታ እርምጃ ሄደ። እናቱ ምድጃ ዳር ተቀምጣ ሻይ ታፈላለች። ትኩስ ድንቾች በነጭ ሳህን ላይ ተቀቅለው እንደ እንፋሎት ይትጎለጎላሉ። ፊቱን በጨረፍታ እያሳያት ቆመ። የት አደርክ? ዝም። ሆድህን ልትሞላ ነው የመጣኸው አይደለም? ክርኑን አከከ። ዓይኖቹ ተቅለበለቡ። የሚመልሰው ጠፋው። ሳትረበሽ ፊቷን ዞር አድርጋ አየችው። እሱም በዓይኑ ትክ ብሎ አያት። በመደናገጡ እርዳታ በማጣቱ የሳቀችበት መሰለው። እየሮጠ ወጣ በእግሩ ወደ መርካቶ። ዝርፍጥ ብላ ተቀምጣለች። በዕጣን ሽታ የታፈነው ቤት ወይ መቅደስ ወይ የዛር ሴቶችን ያስታውሳል። ከሷ ፊት ለፊት ነጫጭ ነጠላ የተከናነቡ ቤቶች እግሮቻቸውን ወደፊት ዘርግተው የተረጨ ፈንድሻ መስለዋል። ልጅሽ የት ሄደ? አሁንም አትቆጭውም? ስንት ጊዜ ልቆጣው? ሴት ሆኜ እንዳባት ደብድቤ ነው። ትምህርት ቤት ለመሆኑ ይሄዳል? ለወር ያህል ይሄድ አይሄድ አላውቅም። እኔ የምልሽ ጋሻ ለማየሁ ያሉት ልንገርሽ። መቼም ሰምቻለሁ። ባክሽ ተሻለ ሰረቀ ቢሉ እኔ አላምንም። አሁን የሚበላው አጥቶ ነው። ምን አረገ? አሉ ሌላኛዋ ሴት ወፍራም ጣቶቻቸው መሃል ጥንግ ካከለችው ስኒ እርጥብ ፊኛ በመሰሉ ከንፈራቸው ቡና እየሳቡ።
የጋሻ አሰፋ ሚስት ከገበያ መታ ዘንቢሏን እግሯ ስራ አስቀምጣ ኩሊ ስትጣራ አለው ብሎ መጣ። እናቱ ነገሩ እንዳልጣማት ፊቷን ጭፍግግ አደረገች። የሚያሳዝን ነው፣ አንተ የብርቱካን ልጅ አይደለህም ብትለው አይደለሁም አላት። አይ አውቀሃለሁ ባለጌ፣ ምን የምትበለው አጣህ ብትለው አይደለሁም ምን አገባሽ ብሎ ድርቅ። አይ ዞር በል ደሞ ልጄን አሸከምሽው ተብዬ ስሜ ይነሳ ብላ ሌላ ለመጥራት ስትከጅል ከገዛችው ፓስቲ አንዲት ወረቀት ይዞ ሮጠ። ምን ሊያደርገው አሉ አንዱ አሮጊት ድርጊቱ ሳቅ ፊታቸው ላይ አምጥቶባቸው። ሆቴል ሄዶ በርካሽ ሸጦ ፓስታ በላበት። ይህን እንኳን የነገረኝ ልጄ ነው አለች። ያስደነቀ ወሬ እናቱ ፊት እያዘነች ማውራት በመቻሏ ኩራት ተሰምቷት ጆሮቿ ላይ ያንጠለጠለቻቸው ሎቴዎች ጉንጮቿን ይገርፋሉ። የቀይ እጇ ጀርባ ላይ ድፍን ክብ ንቅሳት ተጠቁራለች። ጎራዳ ሴት ጫማዋን አውልቃ እግሯን ጉያዋ ከተተች። በአቀማመጧ ተደስታ ይሁን ድካሟ ቀንሶላት ከልቧ ተነፈሰች። ለአስተማሪዎቹ መንገር ነው ለመሆኑ ይማራል አሉ ወፍራሙ አሮጊት ከስኒው ስር የቀረውን የስኳር ደለል አንጋጠው እየጠጡ። ምን ያርጉ እነሱ? የገዛዋት ደብተር ትሸጣለች። በበነጋታው እርሳሷ አንድ ቀን አያድር። እብድ እኮ ነው። የት እንደሚያድር አላውቀውም። አስተማሪ መልሰዋል እሱን። ለራሷ ከንፈሯን መጠጠች። ብርቱካን እሱን ለማስተካከል ጀርባው ላይ ያልጨረስኩት ባህር ዛፍ የለም። እንደገና ደግመሽ ንገሪ፣ ለዲሬክተር ቢሆን ይሻላል። ከገዛውለት 5 ደብተሮች ያችናት የቀረችው አለች። ልባስ የሌላት በቁመቷ ለሁለት የታጠፈች ደብተር እያሳየቻቸው። እኔ የማድረው የኪራይ ገንዘብ እየለቀምኩ ነው፣ እሱ ደግሞ እንደ አባቱ ርኩስ ነው። ለቅሶ እንደሚጀምራት አይነት ንግግሯን አቁማ ራሷን ደፋ አረገች። ሁለተኛው ቡና አልደረሰም አሉ ወፍራሟ ሴት አረስት ለመለወጥ እንዳልደረሰም ቢያውቁ። ለትንሽ ጊዜ ዝምታ ነገሰ። የተሻለ እናት ሁለተኛ ትንሽ ልጇ እየሮጠ መጥቶ እግሯ ስር ተቀመጠ። ወፍራሟ ሴት አዲስ የተላጨ ጭንቅላቱን አረስት አድርገው ለማሳቅ ሲሉ ይህች እናት ናት እንደው ዳግመኛ እንዳይበቅል አርጋ ከስሩ የላጨች ቁንጮም አታስቀር አሉ። ብዙ ካረስት መራቁ ወሬውን የሚገለው የመሰላት ጎራዳዋ ሴት ብቻዋን አኩርፋ ነጠላዋን መዳበስ ጀመረች። ነገ ደግሜ እናገራለሁ ለትምህርት ቤቱ፣ ከዚያ በኋላ ይበቃኛል። እንደሆነ ይሁን። ልጅ ይሳሳታል፣ ልጅ ካላጠፋ ደግሞ ያውም ወንድ ልጅ አሉ ወፍራሟ ሴት በተከፈተው በር ወደ ውጭ እያዩ። የሷቻ የለውም መረረረረረ ሲወለድ አስጨንቆኝ አሁን ደግሞ ያቃጥለኛል። አኒሙት አሁን ሳልታገስ ቀርቼ ነው አለች እናቱ ጀበናውን የፈላ ውሃ እየሞላች። አንድ ጥላ ሞት በቀስታ እየተሳበ መጥቶ በሩ አጠገብ ቆመ። ብርቱካን ጭኗ ላይ የተቀመጠ እሷን የሚመስል ሁለተኛ ልጇን አቅፋለች። ጠይሟ ሴት አንገታቸውን ቀና አርገው ያደፍርስን ፎቶግራፍ ይመለከታሉ። ከባድ ሳቅ ይስቃል። 5 የሚደርሱ የፊት ለፊት ጥርሶቹ ሀጫ በረዶ መስለዋል። የእሳት አደጋ ልብሱን እንደለበሰ ነው። እንደ መሰጣት ሁሉ ለረጅም ጊዜ አይኗን ከሰውየው አልነቀለችም። የድሮ ባልሽ ቆንጆ ነበር አለቻት። ያን ሳውቴ ይህን ሰጥቶኝ ሄደ። ክፋት እንደሱ ክፋት በማን ወጣ ቢሉ ይሄ ባባቱ አለች ፎቶግራፉንም ለማየት ቀና ሳትል። አሁን የት ነው ያለው? እንጂ አባቱን ተጣልታችሁ ነው ወይስ ምንድነው? አንቺ ደግሞ ምንድነው ያለፈ ነገር እያነሳሽ የምትጨቀጭቂያት? እንደው እኮ እናንተ አሁን ይሄ ምን ይባላል? አቋረጧት ወፍራሟ ሴት ውይይታቸው ወደማያምር ጭቅጭቅ እንዳይለወጥ። አንቺስ የማንሽ አለች ጠይሟ ሴት አጎንብሳ ወደ አቀፈችው ሕፃን ልጅ ጉንጩን ለመንካት አመልካች ጣቷን አሹላ። ኦሆይ አሉ ወፍራሟ ሴት ቀደም ሲሉ ያቋረጧት የዳይሬክተሩ ጉዳይ ተመልሶ እንዳይመጣ በመፍራት በብስጩ አባባል ነገሩን መክታት ፈልገው። ሴትዮዋ የደነገጠች ያፈረችም አልመሰለች። እንዴ ማናንተ አሉ ወፍራሟ ሴት በር አጠገብ ሳይነቃነቅ ወደ ቆመው ጥላ እየተጣሩ።
ተሻለ ፊቱን ብቻ አሳይቶ ወደ ኋላ ተመለሰ። ና እንዴ ና እንጂ ምን ትፈራለህ? አሉ አሮጊቷ ከተቀመጡበት ለመነሳት ምድርና አየር እየጨበጡ። ልጅሽ ተሻለ ነው አሉ ወፍራሟ ሴት። መቅረቱን ሲያዩ ከተቀመጡበት ተነስተው ወደሱ ሄዱ። ና ልጅ ና፣ ቤትህ አይደለም? ራሱን እያሻሹ እጁን እየጎተቱ አስገቡት። እናቱ ደብቃው የነበረው ቁጣዋ ገነፈለባት። አንተ ደግሞ ዞር በል! እምቦሳ ልጇን ከላይዋ ላይ አንስታ ወለል ላይ አስቀመጠች። ተይ አንቺ ደግሞ አትቆጩ አሉ ወፍራሟ ሴት የገጿን ሁኔታ አንብበው። የት ጠፋ የታደርክ ደግሞ ዛሬ የሚበላው አውሬ የለም አለች እናት። ተይ እንጂ አንቺ እንዴ ሕፃን ነሽ እንዴ? ከልጅሽ ባስሽ። ና ልጄ ምሳህን እስክትሰጥ ከዚህ ቡና ቁርስ ቅመስ አሉት። ወንበር ላይ አስቀምጠው በስፌት ላይ ደረቅ የስንዴ ቂጣዎች አምጥተውለት። አትናገርም? የውድማ ነገር ይሆንልሃል። የታደርክ? መብላት የጀመረውን ዳቦ የሚቀማ ስለመሰለው እንደ ምስጢር የደበቀውን ነገር ማውጣት ነበረበት። ከተናደደች ደግሞ ተመሳሳይ ነገር ሊደርስበት ይችላል። ዝም አላት። አፉ ውስጥ የከተተውን ጉርሻ ማላመጥ አቆመ። ጉሮሮ ደረቀበት። አዩኝ እንግዲህ ተንኮል ነው ይህ አይደለም? ታዩ በቃ እንጂ ብላልኝ ልጅ አሉት አፋቸውን ለማባቢያ ሞጥሙጠው እየተናገሩ። የታደርክ? አትናገርም? መናገር ፈራ። እሺ በል በጉጉት። እሳቸው ቤት አለ ወደ ወፍራሟ ሴት እያየ። እንዴት እኔ ቤት አሉ በመገረም። ማታ ኩሽናችሁን ከፍቼ ገብቼ እጃቸውን አገጫቸው ላይ አስደግፈው በሐዘን አዩት። እናቱ በንዴት በእፍረት ፊቷ ሲቀላ ይታየዋል። ስፌቱ ላይ የቀረችውን ትርፍ ዳቦ በሌላ እጇ አንስቶ ያዘ። እናቱ አጠገቧ የነበረ አንድ ስኒ በእሷ አቅጣጫ ወረወረች። አንገቱ ላይ አገኘችው። ከተቀመጠችበት ተነስታ ልትይዘው ወደሱ ተንደፋደፈች። ከእጁ የተፈናጠረውን ቂጣ አንስቶ ወደ ውጭ ወጣ። ወፍራሟ ሴትና ጓደኛቸው በድንጋጤ ባሉበት ፈዘው ቀሩ። እናት ያደፍርስን ፎቶግራፍ ከተሰቀለበት ምስማር ላይ አውልቃ በሩጫ ተከተለችው። የዚህ ሽንት አይደለም መጀመሪያውንስ ጠብቀኝማ አንተን ሳልገል። የቤቷ በረንዳ ላይ ስትደርስ አጥር ውጪ ደርሷል። በሷ አቅጣጫም ዘግዝጋ ወረወረች። ለጭቃ መከለያ ግቢ ውስጥ እየተደለደለ የድንጋይ መንገድ ላይ ተሰበረ። አይኗ ውስጥ የበቀለው ጥላቻ ቤቱ ዙሪያ ተንዘረፈፈ። የሰዎቹ መኖር ትዝም አላላት። አሮጊቶቹ ተከትለዋት ወጡ። ተሻለ አልነበረም። የተዘበራረቀ ነጠላዋን እያስተካከለች ተመልሳ ገባች። ከ20 ዓመት በፊት እንዲህ እንደ ዛሬ ፊቷ የግራር ቅርፊት ሳይመስል ከዚህ ልጅ አባት ጋር ተጋባች። የእሳት አደጋ ሰራተኛ ነበር። እዚህ አሁን አለችበት ቤት ሰርታ ለማከራየት ከመምጣቷ በፊት ምግብ ቤት ነበራት። ኮንትራት በወር እየከፈላት የሚመገብ ደንበኛዋ ነበር። ምግብ ቤቷን ከሰራች ጀምሮ ሐሳቧ ሌላ ቦታ ሄዶ አያውቅም። ሽሮ ማገንፈሉን፣ ምስር መከካቱን፣ ጠላ መጥመቁን፣ ውሃ መቅዳቱን ርቃ እጅና እግሯን አቅፋ ገንዘብ ለማግኘት የሚከራይ ቤት ለመስራት ነበር ዓላማዋ። እያንዳንዲቱን ሳንቲም ወደ ሳጥኗ ወይም ወደ ባንክ ተወረውራለች። ከተመደበው በላይ 1000 ደንበኛ ቢሆን አንዲት ጭልፋውት አትጨምርም። ትንሽ የሚጎዳ ስህተት ገረዷ ስትሰራ ብታያት አንገቷን ይዛ ትጮህባታለች ወይም ከስራዋ ታስወጣታለች። ከወንዶች ጋር ፍቅር እንዳትሞክር የሷ ምግብ መወዳጃ እንዳይሆን ትጥራለች። አይ ይሄ ምግብ ቤት እንጂ መዳሪያ አይደለም። በቁጣ ሳይሆን በሳቅ አንቺ ነይ እስኪ ወደዚህ። ይሄ ገረዷ ወደ እሷ ስትመጣ ይሄ ማዕድ ዙሪያ መላፋቱን መሳሳቁን ታያላልኩሽም? ሁለተኛ ልጅ ከጨለማ ጓዳ ብቅ ብላ ሰዎቹን እያየች ብሉ እንጂ ይጨመራል፣ በዚህች ሽንኩርት ገዝተሽ ነይ አለኮትዬ ግዢ አልኩሽ ግዢ። ደንበኞቿ መጠራቷን በሌላ እንዳይጠረጥሩ መላኳን ልታሳያቸው በዚህ ነይ እንጂ በሰዎቹ በኩል ያስፈራል እንዴ? ወደ ሰዎቹ እየሄደች እንዲሰሟት። እሷ ሳታውቅ ግን እሳት አደጋ ጣቢያው ውስጥ አንድ የወሲብ ጀብደኛ እሷን ማሳሳት እንደሚችል ተወራርዷል። ብረት ባርኔጣውን በብብቱ ይዞ እንዲህች አይነት ሴት ቀላል ናት አለ።
አጭር ቁመና አለው። አፍንጫው ስር የተከረከመች ሸንጎበት አለችው። ተላጭቶት 2 ሳምንት የሚሆን ጸጉሩ ያብለጨልጫል። አይኖቹ በቅንድቡ ትልቅነት ተሸፍኖ በአይኑ ፋንታ የሚታየው ጥቁር የጎን ቀዳዳ ነው። ጉራውን ተናግሮ ሲስቅ በሰውነቱ ሙሉ የተሸከመው ወፍራም ስጋ ተንቀጠቀጠ። የሚቀጥለውን ወርቁ ካልቻልኩ እከፍላለሁ፣ ከቻልኩ ትከፍላለህ። የዚችን የቁቡ ውርርድ አልሰማችም። ቅዳሜ ማታ የኮልፌ እህል በረንዳ ከቀን ትርምሷ ስትጸዳ አንድ የጂን ጠርሙስ ይዞ ቤቷ ሄደ። በዚያን ሰዓት የሚገለገል ሰው ስላልነበር ተዘግቷል። በር አንኳኳ። ግራ ሳትጋባ አልቀረችም። ከጥቂት ዝምታ በኋላ ማንነቱን ጠየቀች። ማን ነው? እኔ አደፍርስ ነኝ። እንዴ በዚህ ሰዓት ምን ነው እንደምዘጋ እያወቅ? ተከፍቶለት ገባ። ራቴን ልበላ ነው የመጣሁት። በወረቀት እንኳ ሳይሸፍን ብብቱ ስር እያሞቀ የያዘውን ጂን ተሸክሞ ዘወትር ወደሚመገብበት ወንበር እየሄደ ቢያልቅስ አለችው። ትንሽ ሮም ቢሆን አፊልኝ፣ እኔ ስጋውን አላሰኘኝም። ሌላ ቦታ አጣሁኝ። አንቺን ከማስቸግር ብዬ አንድ ምግብ ቤት የሚበላ እኮ አይደለም፣ ያው አንቺ ትሻኛለሽ ብዬ መጣሁ። ሰራተኛሽ ባትኖርም ላስለፋሽ የኔት ልመና ለማስመሰል በልምምጥ እንደሚጠይቃት እያደረገ ትዕቢቷን ስላበለጸገላት ወደ ጓዳዋ ገባች። አንዳንዴ ብቻ ለሚጠይቃት እየመለሰችለት ቆዩ። ለመሆኑ አረቂውን ለምን ያስከው? አረቂ አይደለም ጂን ነው። አለማወቋ ሊነግራት። ጂንም ይሁን አረቄ ለምን ያስከው? ምን ባክሽ። ዝም አለ። ምን አልከኝ? ምን ያረግልሻል አላት። እስከዚህ ከባድ ነገር ነው? መናገር አፍሬ ነው። ምን የሚያሳፍር ነገር አለው? አንዲት ጓደኛ ያለች ከሷ ጋር ተቃጥሬ ነበር፣ ጋብዝሻለሁ ብያት ከሰል ምድጃዋ ጋር ተቀምጣ ቅር ያለው ፊቷን ወደ እሷ ዞረች። አላያትም። ለጥቂት ጊዜ ዝምታ ሰፈነ። የሬዲዮኑን የዘፈን ሳል የሚያሸንፍ የሚቁላላ ሽንኩርት ድምጽ ይሰማል። የከሰል ምድጃዋን ይዛ ወደ ሳሎን መጣች። እንዳልተኛ አረከኝ አለችው። መቀመጥ ከደከመሽ ትራስሽን አምጪና ምድጃሽ አጠገብ ጋደም ብለሽ ስሪው አላት። የምትጠቀምባቸውን እቃዎች በሙሉ ከጓዳዋ አምጥታ ምድጃዋ ዙሪያ ደረደረቻቸው። ለወጥ ስራ አንዳንዴ ብቻ የምትጠቀምባቸው ቅመሞች፣ ቁሳቁሶች ሁሉ አልቀሩም። ምንድነው ይሄ ሁሉ? ወጥ እኮ ነው የምሰራው አለችው። የጂኑን ጠርሙስ ወደ አፍንጫው ወስዶ አሸተተና ነበረበት መለሰው። እሱ ነገር ያው አረቄ ነው አይደለም አለችው። የተለየ ነው፣ ይሄ ከፈረንጅ ሀገር የሚመጣ ነው፣ የአማርኛ ጽሑፍ እንኳን የለውም አላት። ቅመም መበተን፣ በርበሬ መርጨት፣ ድስቷን ማማሰሏን ቀጠለች። ጠርሙሱን ከፈተው። ምን ነው አለችው። ትንሽ ልጠጣለት አላት። ብርጭቆ ወደ ተደረደረባቸው ቡፌ እየሄደ ትልቅ ብርጭቆ አንስቶ ሊቀዳበት ሲል መለኪያው አይሻልህም አለችው። አንድ መለኪያ ይዞ ሄዶ ነበረበት ተቀመጠ። ባትጠጣም ለስላሳ መጠጥና ጠላ ብቻ የሸታት የነበረች ቤቷ ጂን ስለገባባት ብርቱካን ደስ ተሰኘች። በኋላ ሰክረ እንዳትረብሽ አለችው በሳቅና በቀልድ። ይሄ አላት ጮክ ብሎ። ይሄ እኮ አያሰክርም፣ የሀገራችንን ዳግም አረግሹ እንዴ? ለምን አትሞክሪውም ብርቱካንዬ? ቁልምጫውን እንዳልሰማች ሁሉ ድስቷን በኃይል ማማሰል ቀጠለች። ራሱ ተነስቶ ሄዶ ሌላ መለኪያ ሞልቶ ሰጣት። ያመልካች ጣቷን ጥፍር ነክራ ላሰቻት። ለመቅመስ ያጠጣጧን ስልት ሞራል ለመስበር አፉን በርግዶ በሳቅ ተንዘፈዘፈ። እንደ ጅል አይኗን አቁለጨለጨች። አሁንም በኃይል ማማሰል ቀጠለች። እንዴ ጠጪው እንጂ አላት እየሳቀ። መልስ አልሰጠችውም። የራሱን መለኪያ ይዞ ወደሚነደው ከሰል ቀረበ። ምንም ጨርቅ ብደራርብ ብርዱ አለቀኝ አለ። ከሰሉን እያራገበች ቀና ብላየችው። መለኪያውን በእጇ አንስቶ እየሰጣት እጮኛዬ ትቆጣኝ እንጂ እንደ እናት ለምታበላኝ እህቴ ጂን ጠርሙሴን መክፈቴ አይቀር አለ። በር ከፍቶ ወደ ውጭ ወጣ። ሲመለስ የካፖርቱ ቁልፍ ተከፍቷል። የት ሄደ ነው አለችው። ሽንቴን ልሸና
አላት። ጠረጴዛ ላይ ያስቀመጣትን መለኪያ ጨልጦ ሌላ እየቀዳ ያጋመሰቻትን መለኪያ ሞላላት። አልተግደረደረችም። ራት ሲደርስ አብሮ ከበሉ በኋላ በስካር እንደደከመ ሁሉ እጇን ያዛት። ተሸክሞ መኝታ ቤቱ ሲወስዳት ከማልቀስ በስተቀር ምንም አልተናገረችም። ሰኞ ጠዋት ስራው ሲመለስ እቁቡን እንዲከፍል ጓደኛውን ጠየቀው። አንድ ወር ያህል አብሮ ቆዩ። ጸነሰች። ተሻለን ጸነሰች። የእሳት አደጋውም ሰው እንደለመደው በየመንደሩ የተዳፈኑ ፍም ሴቶችን ለማቀጣጠል እሷን ዘንግቷት ተሰማራ። 5 ዓመት እዚህ አካባቢ ከነገደች በኋላ ጎፋ መጣች ከልጇ ጋር። እያደገ ሲሄድ መልኩ ሁሉ እሱን መሰለ። አደፍርስ ከሌላ ሴት ጋር ተቃቅፎ ባለችበት መንገድ ሲያልፍ እንደማያውቃት ሁሉ የሚሰራው ስራ ትዝ እያላት የወለደችለትን ጠላችው። የህይወትን ትብትብነትና ሸር እያወቀች ስትሄድ በዚያች ዕለት ምሽት የሰራት ስራ ሁሉ ተንኮልና ማስመሰል እንዳለበት ስታውቅ አንዳንዴ ታለቅሳለች። ቤት እያከራየች መኖር ስትጀምር የልጇን ትምህርት ቤት ርዕሰ መምህር ውሽማ አድርጋ ያዘች። ትናንትና ትምህርት ቤት ዴስክ ላይ ተኝተህ እንደሌላ እንደሚያስቆጥርህ አታውቅም አለው ዳይሬክተሩ በቁጣ እያየው። ሌሎች 2 አስተማሪዎች ርዕሰ መምህሩ ጠረጴዛ ፊት ለፊት የብረት ወንበሮች ላይ ተቀምጠዋል። ተሻለ ከነሱ ራቅ ብሎ ግድግዳ ጥግ ቆሟል። ርዕሰ መምህሩ መላጣ ነው። ሉጫ ጸጉሩን ከኋላ ጎትቶ በማበጠር ግንባሩን ለመሸፈን ሞክሯል። ከቀጭን ጠፍጣፋ የጸጉር ጣውላ ስር የጭንቅላቱ ቆዳ አልቦታል። አትናገርም አለ ደግምና 2 ክንድ ርዝመት ያለው እንደ መግረፊያ የሚያገለግለውን ቀጭን የመኪና ጎማ ቁራጭ እያወዛወዘ። ማደሪያ የለኝም። እናትህ ከሱ አልፎ ለሌሎች ማደሪያ ትሰጥ የለም? እፈራለሁ። አፍንጫውን እያከከ ምን ያስፈራሃል? አለ ሌላው አስተማሪ አይኖቹ ሸውራራ፣ መሬት ሲያይ ጣሪያ የሚያይ ጣሪያ ሲያይ መሬት የሚያይ የሚመስል ትልቅ ፍልስፍና እንደተናገረ ሁሉ አናቱን አመልካች ጣቱ ላይ አስደግፎ ያጠፋው ከሌለ ምን የሚያስፈራሃል? ይሄ የማይሰራው የለም። ባለፈው ጊዜ ከተቀመጠበት ተነስቶ ወደ ልጁ ሄደ። አይኖቹ ተቅለበለቡ። እጆቹን አንድ ጊዜ እግሩ መሃል ያደርጋል፣ አንዴ ራሱን ያክባቸዋል። የርዕሰ መምህሩ ረጅም ሰውነት ላዩ ላይ የወደቀበት መሰለው። ማልቀስ ጀመረ። ደብተሩን ይሸጣል አለ። ወደ ጠረጴዛው ሄደ ጎማውን ለመውሰድ። አልተገዛልኝም። ደብተር ተሸክመ ትመጣ የለም ትምህርት ቤት በፊት አለው ሶስተኛው አስተማሪ በስካር ብዛት የተጣመመ የሚመስል ፊቱን የደፈረሰ አይኑን እያገለባበጠ። የኔ አይደለም። ታዲያ ማን ነው? የልጆች የጓደኞቼ ነው። እንዴት? አለ ዳይሬክተሩ። ኪራይ ስሸከምላቸው እንዳጠናበት ያወሱኛል። ሰካራሙ በተደነቀ አይነት አንድ ጊዜ አስተማሪውን ሌላ ጊዜ ርዕሰ መምህሩን አይቶ እናትህ ጠዋት መጥተው እንደሚገዙልና በትክክል እንደሚያስተምሩ ነው የተናገሩት። የርዕሰ መምህሩንና የእናቱን ወዳጅነት ያውቃል። ለሷ ለምን እንደሚያዳላ አልገባውም። ከሚቁለጨለጩ ለማኝ አይኖቹ እንባ ፊቱ ሰጥቆ ወረደ። ለመሆኑ ባለፈው ሴሚስተር እንዴት ነው ማርኩ? ይውስኪ አሉ ወደ ሆምሩሙ ቲቸር ዞር ብለው ወደ ሰካራሙ። ስም ማን ነው አንተ? አለው ሰካራሙ ቲቸር በላይ። ተሻለ ከተቀመጠበት ተነስቶ የተማሪዎች ሪፖርት ካርድ ወደሚቀመጥበት ሄደና በላስቲክ ገመድ የታሰረ ጥራዝ ይዞ መጥቶ ስሙን መፈለግ ጀመረ። ማን አልከኝ? ተሻለ። ሪፖርት ካርዱን ገልጦ ራሱ ሲያነብ ቆይቶ አማርኛ 65፣ እንግሊዘኛ 78፣ ታሪክ 82። ዝም በል ተው በቃ አሉ ዳይሬክተሩ ሪፖርት ካርዱን ካስተማሪው ነጥቀው ወደ ጠረጴዛው በመወርወር እየመለሱ። ደብተር ከሌለው እቤቱ አድሮ የማያጠና ይህንን ማርክ የሚያገኘው ኮርጆ መሆን አለበት፣ ወይም አንተም ዞሮብ ስትደምር ተሳስተ ይሆናል። አፋቸው ዳርና ዳር ምራቃቸው ደርቆ የሻማ ቅራፊ መስሏል። ቲቸር በላይ ስለተወረፈ በፍረት ተሻለና ሌላውን አስተማሪ ያየ ባረቄ የተመላለጠ ከንፈሩን ነከሰ። መልስ አልሰጠም። ውጣልኛውን አሉ ጮክ ብለው ክፍሉ ውስጥ ያሉት በሙሉ እስኪረበሹ ድረስ። ዳግመኛ ስላንተ ነገር አቤቱታ በሰማ ከትምህርት ቤት ትወጣታለህ አሉት። አንገቱን በፍርሃት ሰብሮ ከክፍሉ እየሮጠ ወጣ። የ11 ሰዓት ፀሐይ ፊቱ ላይ አበራች። አቧራማ ፊቱን ሰንጥቀው ያለፉትን ጠብታዎች የሰሩት መስመር ጠቆር ብሎ ይታያል። ወደ ኮቶኒ አካባቢ ጉዞውን ጀመረ። ተሻለ መጣ
አሉት አንድ ሽማግሌ አዲሱን የግንብ መኖሪያ ቤት የሚያቆሙት የቀን ሰራተኛ አባት የሚሏቸው። አዎ አባት አላቸው ድምፁን ዝቅ አድርጎ። ቀና ብሎ አዩትና ለምን ዘገየህ? ሰዎች ሁሉ ወደ ቤታቸው ሄደዋል። ራት እዚያ ዘንድ አለልህ ብላ፣ ሂሳቡን በኋላ አብረን እናሰላለን አሉት። ያጋጠመው ሊነግራቸው አልፈለገም። ራቱን ለመብላት በር አጠገብ ቁጭ አለ። እቃዎቹን እኔ አስገባለሁ ታለው እርሶ ይተኙ አላቸው። አባት የሚቆረቆረው አዲስ ቤት የሚሰራበት እቃ እንዳይዘረፍ ቤቱ ጀርባ የቆርቆሮ መጠለያ ቆሞላቸው የሚጠብቁ ዘብ ናቸው። አንድ ቀን ሊነጋጋ አካባቢ በማያርፍ የዘበኛ እግራቸው በግቢ ውስጥ ሲመላለሱ የሲሚንቶ ክርታስ አንጥፎ ተኝቶ ያገኙታል። ከዚያን ጊዜ ጀምሮ ከተሻለ ጋር ይተዋወቃሉ። ለቀን ሰራተኞች እያፈሉ የሚሸጡትን ሻይና ዳቦ ሂሳብ እያሰላላቸው አብረው ይኖራሉ። ሰማ ተሻለ፣ እኔ ከዚህ አካባቢ ሌላ ቦታ እንደው ማለቴ ከዚህ ትምህርት ቤት ርቄ ብሄድ ትመጣለህ? የጦር ሰራዊት ብርድ ልብስ ውስጥ ተጠቅለው ተቀምጠው ጉንጩን የሞላው ዳቦ አላናግር ስላለው ራሱን ብቻ ባውን ታነቀነቀ። እንደ በፊቱ ብቻቸውን ጨረቃ ላይ አፈጡም። ብቻቸውን የኮሽታ ምንጭ ለመፈለግ ጓሮና ስርቻ አይገቡም። ብቻቸውን የሲሚንቶ ከረጢት ለቅመው ጉልትና አውቶቡስ ማቆሚያ ሄደው አይቸገሩም። የሚወዱት እንጉርጉሯቸው ለባዳ አየር አይጮህም። ሲመሻሽ ስሌታቸውን ጨርሰው በትርፋቸው ከረኩ እንደለመዱት በር ላይ ቆመው መንገደኛ ለመመልከት መኪና ለማየት ሲመጡ ተሻለ ቤት ቀረ። ከደብተሩ ወረቀቶች ቀዶ መጽሐፍ ወደሚያካክሉ ትናንሽ ወረቀቶች ሸነሸናቸው። መማሪያ ክፍል ውስጥ ያሉትን የዲስኮቹ ብዛት በአእምሮ አሰላስሎ የሲሚንቶ መያዣ ከረጢት ከሚሰራባቸው በርብርብ ከተጠረዙ ወረቀቶች ያልተበላሹትን እየቀደደ እያወጣ ከከረከመ በኋላ እላያቸው ላይ መጽሐፍ ጀመረ። አባት አልጋ ላይ ወገባቸውን ለማሳረፍ ሲመጡ ቁጭ ብሎ ሲጽፍ ያገኙታል። እንዴ ዛሬ ሳላበዛኸው አሉት። ማንበብ እንደሚችሉ ወደሚጽፍበት ወረቀት አጎንብሰው እስክሪብቶ ያተማቸውን ፊደሎች እየተመለከቱ በጠዋት ወደ ትምህርት ቤት ሄደ። ክፍሉ ውስጥ በእያንዳንዱ መማሪያ ዴስክ ላይ አንዳንድ ወረቀት አስቀምጦ ወጣ። የትምህርት ጊዜ ሲጀምር ደወል ሲደወል ተማሪዎች መግባት ሲጀምሩ እሱ ከሁሉ መጨረሻ ግን ከአስተማሪው ቀደም ብሎ ገባ። በክፍሉ ውስጥ ትርምስና ሳቅ ጢም ብሏል። ምንድነው? አላጠገቡ የሚቀመጠውን ብዙ ጊዜ በሸክም ኪራይ ደብተር የሚያውሰው ልጅ ይሄውማ ይሄን ተጽፎ አገኘን አለው። ከሲሚንቶ ከረጢት የተቀደደ ወረቀት እያሳየው ቀድሞ እንዳልተመለከተው ማንበብ ጀመረ። እንዲህ ይላል ማስታወቂያ። የዳይሬክተሩ መላጣ ያስጠላል። የብርቱካኑ ሽማ ናቸው። ቲቸር በላይ ሰካራም ናቸው። የኮታቸው ኪስ ተቀዳዷል። ሆምሩም ቲቸራችን አይናቸው በመንሸዋረሩ ያስጠላሉ። አስተማሪው በር በርግደው ሲገቡ የክፍሉ ረጭታ ተረብሿል። አንዳንድ ተማሪዎች ብጫቂ ወረቀቷን ይዘው ሳቅ ይለዋወጣሉ። ምን ሆናችሁ አሉ ወደ ጥቁር ሰሌዳው እየሄዱ። አንድ አይናቸውን ጣሪያው ላይ አንድ አይናቸውን ተማሪዎች ላይ አድርገው። ተሻለ አጠገብ የሚቀመጠው ልጅ በወረቀቱ ላይ ስላነበባቸው ነገሮች አስተማሪው ምንም ባለመረዳት የሚያረጉት ንቅናቄና በድብቅ መደፈራቸው ሳቅ አስመለጠው። ሰው ሁሉ እሳቸውን ሲያይ በሾራራነታቸው የሚስቅ የሚመስላቸው አስተማሪ ፊታቸውን ቁጣ ቀብተው ወደ ልጁ ተጠጉ። ምን ያስቃል አሉት። ከተወሸቀበት ዴስክ ወደ ላይ አንጋጡ በፍርሃት አይኑን አቁለጨለጨ። ዝቅ ብሎ እጆቹን ሲያዩ ብጣሽ ወረቀት ላይ የተጻፈ ጽሑፍ ተመለከቱ። ከልጁ አደነቃገጥ ያሳቀው ጉዳይ እዚያ ውስጥ መሆኑን ጠርጥረው ተጭኖ የያዘበት እጁን አንስተው ወረቀቷን ወሰዷት። ተማሪዎች ደነገጡ። ጀርባቸውን አዙረው እያነበቧት ስለሄዱ ተማሪዎች በሆምሩም ቲቸራቸውን ስሜት ማወቅ አልቻሉም። ወረቀቷን ኪሳቸው ከተው ዘወር አሉ። ማን ነው የጻፈው? ተሻለ ጓደኛ ላይ አፍጥጠው የተሻለ ጓደኛ ላይ አፍጥጠው እኔ እንጃ እኔ እዚህ ጠረጴዛ ላይ ነው ያገኘሁት አለ። ወደ ተሻለ ቁጣቸውን አዞሩ። ተሻለ አልተረበሸም። እኔ እንዲያውም ሲያዩ ነው የመጣሁት አርፍጄ ነው አላቸው። ደግሞ ሁሉም ጠረጴዛ ላይ ነበር አለ ልጁ። ንዴታቸውን ወጣው በተመሰቃቀለ አይናቸው ሲያዩት ቆዩና ተውት በቃ መገኘቱ አይቀርም አሉ። ከተቀመጡበት ተነስተው ቾካቸውን ይዘው ወደ ብላክቦርዱ ዞሮ መጻፍ ጀመሩ። መልመጃ 1 የዩኒቨርሲቲው ዳይሬክተር ለማዳ ውሻ አላቸው። 2 ከሰካራም ሰው ቁም ነገር አይጠበቅም። 3 ሆሜር ዕውር ከመሆኑ በላይ ፈላስፋ ነበር። 4 ሚስት ያላገባ ሰው ውሽማ መያዙ አይቀርም። 5 የሸዋ ረገድ የኮስት ኪስ ቀዳዳ ነው። 6 ህፃናት የሚያስጠሉት ሰው ከሰው በላይ አይደለም። 7 የድራችን ዳኛ ቲቸር መስፍን ናቸው።
ከዚህ ከላይ የተጠቀሱት አረፍተ ነገሮች ባለቤትና ተሳቢውን ለዩ። ለፈተና የሚደመር ስለሚሆን አስባችሁ ስሩ ብለው ተቀመጡ። መማሪያ ክፍሉ ውስጥ የተፈጠረው ውጣ ውረድ ከስሞ ተማሪዎች መልመጃቸውን ለመስራት አጎነበሱ። የመልመጃውን ጥያቄ ገልብጠው ጨርሰው መልስ መስጠት ሳይጀምሩ አስተማሪው እየኮሩ ወረቀቱን ሰብስበው ጠረጴዛ ላይ ቁጭ አሉ። ሩብ ሰዓት ያህል ተደፍተው የተማሪዎችን ጽሑፍ ከተበተነው ወረቀት ጋር ሲያስተያዩ ቆይተው ተሻለ ላይ አፈጠጡ። ግድግዳ ላይ የተሰቀለውን የቆዳ አለንጋ ይዘው ወደ ተሻለ መቀመጫ ሄዱ። ተማሪዎች ሁሉ ፊታቸውን ወደ እሱ አዞሩ። አንተን አይደል የጻፍከው? ዝም አላቸው። ወደ ላይ አንጋጦ እያየ ውጣ! አንገቱን ይዘው ክፍሉ ፊት አቆሙት። ለቅሶ እንደሚከጅለው ሁሉ አፉን እያነቃነቀ አስተማሪውን ማየት ጀመረ። አትሰማም? ደንቆሮ ነህ! አንተ ነህ የጻፍከው አይደለም? አዎ። የቆዳ ጅራፍ ጀርባው ላይ እየደጋገመ ወደቀ። አላለቀሰም። ዱርዬ! አንተ መቼ ይሰማሃል? ዳይሬክተሩ ጋር ነው መውሰድ ብለውት እያዳፉ ይዘውት ወጡ። ይሄ ለራሱም ለቤተሰቡም ለሀገርም አይሆን አሉ ዳይሬክተሩ ላስተማሪው። የሰጣቸውን ወረቀት ካነበቡ በኋላ የጎማ አለንጋቸውን እያመቻቹ በእጃቸው ጠሩት። እጅን አለ ሌላው አስተማሪ የጀርባው መገረፍ በደንብ ያልተሰማው መስሎት። እጅን ዘርጋ። የጨው ውሃ ውስጥ ተዘፍዝፎ የደረቀ ጥቁር ጨርቅ እስኪመስል ገረፉት። ውጣ አሉት ዳይሬክተሩ እርግጫ ሰንዝረው። በድርጊታቸው የተገረመ የመሰለው አስተማሪ አስተሳሰቡ ፊቱ ላይ እንዳይታወቅበት ቶሎ ብሎ ለእንደዚህ አይነቱ ልጅ ቤተሰቡን አልሰማ ካለ እኛን አልሰማ ካለ ማታ ተማሪዎች ከመበተናቸው በፊት ተማሪው ፊት ይቅርታ እንዲጠይቅ እናደርጋለን አላቸው። በብስጭት ማዕበል ውስጥ ሆነው ሊያስተምርና መንፈስን ሊቀጣ የሚችለውን ይህን ዘወትር የሚጠቀሙበትን ጥበብ ቀዝቀዝ ብሎ ሲቀማቸው ሲሰሙት ተበሳጭተው ለጥቂት ጊዜ ተከራከሩት። ምን እንዲህ አይነቱ ሲኦል ምድጃ ዳር አስቀምጠው ልገፋ ነው ይቅርብህ ቢሉት አይተው። እሺ አንተ ሸውራራ ነህ፣ እሺ እንትናም ሰካራም ነህ። የኔ ለእናቱ ሽማ መሆን ምን አመጣው? ከየታየው? አሁን ይሄ ለሀገሩም አይጠቅም ለራሱም አይሆን። እንደ አባቱ ነው ያደረገኝ አባት። ለዚህ አሁን እንዴት ይሁን? ከወንበራቸው ተነስተው እየተንጎራደዱ አስተማሪዎችን ስለሰደበ አስተማሪዎች ይቅር እንዲሉት የጓደኞቹን አስተማሪዎች በመጥፎ በመጥራቱ ተማሪዎቹ ይቅር እንዲል ነገሩ ጥሩ ቢመስልም አንዲት ክፍል ውስጥ የተፈጸመውን 1000 የሚሆኑ ተማሪዎች እንዲሰሙት ማድረግ ወሬውን ማስፋት መሰላቸው። ወሬው የሚዛመት መስሎት ፈርተው እንደሆነ እሱ አይቀርም አላቸው። ማን አለህ እሱን? እኔ የማስበው ሌላ ነበር። ይህች ሀገር እንዲህ አይነቱን ንፍጣም የምታሳድግ ከሆነ የት ነው የምትደርሰው? ንጉሠ ነገሥቱም የሚለፉት እንዲሁ ቀረኮ ማለት ነው አሉና ልክ ነዎት የሚል መልስ ካስተማሪያቸው ጠብቀው ሲያጡ ማታ እንዳትረሳ ተማሪዎች ቀድሞ ከክፍል ውጡ አሉት። ወንበራቸው ላይ ተቀምጠው በወፍራም እጃቸው መጨፍለቅ የለመደ ብዕራቸውን አነሱ። ከ1 እስከ 6ኛ ክፍል ያሉ ተማሪዎች በሙሉ ወጥተው ሰንደቅ ዓላማ መስቀላቸው ፊት ለፊት ተሰልፈዋል። ቲቸር በላይ በሰልፉ መስመር ፊት ለፊት ተሻለን እየጎተቱ አውጥተው አቆሙት። 2-3 ያጨብጭበው ተማሪዎች አጫታ ረጭ ሲል ንግግራቸውን ጀመሩ። እኛ የዚህ ትምህርት ቤት የምንመጣው ለመማር ነው፣ ለሌላ አይደለም። ቤተሰቦቻችንና ሀገራችንን ንጉሠ ነገሥታችንን ለማገልገል ነው። ነገር ግን ከስንዴ መሃል እንክርዳድ እንደማይጠፋ ሁሉ ጨዋ ተማሪዎች መሃልም ባለጌዎች አይጠፉም። ተሻለ አንገቱን ደፋ። ፊት ለፊቱ የቆሙት ተማሪዎች ሁሉ እሱ ላይ አተኮሩ። አስተማሪ ባይወልድም አባት ነው። ከእውቀት ምግብ ከእውቀት ማዕድ ያበላል። አንድ አትክልት ተኮትኩታ እንደምታድግ ሁሉ እሱም ተማሪዎችን ይኮተኩታል፣ ውሃ ያጠጣል። ነገር ግን አንዳንድ ባለጌዎች ያስተማሪው የመናገር ስሜት እየጋለ ሲሄድ በልጆቹ ፊት ላይ የመመሰጥ ስሜት ይታያል። ዱርዬዎች ማለት ይሻላል። የቤተሰባቸውን ከማስቸገር አልፎ ትምህርት ሳይከታተሉ አስተማሪዎቻቸውን ይሰድባሉ። ተማሪ ተሻለ እውቀት የሚሰጡትን አስተማሪዎች አንዳንዶቻችሁ በተለይ 5A ያላችሁ ሳትሰሙ አትቀሩም። ተሳድቧል። ይሄንን አስነዋሪ ስራ እሱም ይሁን ሌሎች ይመሰክራሉ። ተማሪዎች እስኪሰለቻቸው ድረስ ንግግራቸውን ቀጠሉ። አንዴ አስተማሪውን አንዴ ተሻለን እያፈራረቁ የሚያዩት ተማሪዎች ጥንድ አይኖች ለመጨረሻ ጊዜ ተሻለ ላይ አረፉ። ቲቸር በላይ አለንጋቸውን እያነሱ እግሩ ላይ፣ ጀርባው ላይ፣ አንገቱ ላይ ይጥሉ ጀመር። ተሻለ ማልቀስ ጀመረ። ያስተማሪው የመግረፍ ስሜት እያደገ ሄደ። ተሻለ ሲበዛበት መሬት ላይ ቁጭ አለ። የሚያቃጥለውን እጁን፣ እግሩን፣ አንገቱን እያከከ
ይለመዳል አሉት ዳይሬክተሩ በቆሙበት የባንዲራ ምሰሶ አጠገብ። የለቅሶ ሲቃ በላሉት ቃል መልስ ለመስጠት ትንፋሽ አልሰጠውም። ይለመዳል አሉት ደግሞ ከተቀመጠበት በግድ ጎትተው እያቆሙት። አይለመደኝም አለ። ዛሬ የሚከዳው ግን እሱን የማይሸሸው የነገው ሁኔታ ትዝ ብሎት ማልቀስ ጀመረ። ጮክ በል አይለመደኝም። ዳይሬክተሩ ባንዲራ ማውረጃውን መዝሙር በመዘመር ተማሪዎችን መምራት ጀመሩ። ደሙን ያፈሰሰ ልቡ የነደደ በአርበኝነት ታጥቆ ጠላት ያስወገደ። ሰልስቱ ቀለማት በሰንደቁ ላይ ቁልቁል በቀስታ ሲንሸራተቱ የተሻለ ለቅሶ ጨመረ። የተማሪዎቹ የጮህ ድምጽ ገነነ። ለተሻለ ሰቆቃ ማንም ጆሮ አልነበረውም።